ሰላም እስቲ ይሄን ቪዲዮ አይተን ዛሬ በጣም ደብሮኛል ጋይስ ስግጥ የሚለው ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው ህይወቴን ኢንጆይ ማድረግ ነው የምፈልገው ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆመው እና አንጠቀመው and አይዲያው መስራት ነው እንስራ በቃ ራሳችንን እናዳምጥ ተግተን እንስራ ከአይምሮአችን በላይ ልባችንን እናዳምጥ እግዚአብሔር በልባችን ነው የሚደርሰን and ዓላማችን እንቁም አይዲያው እሱ ነው አይዲያውን ብቻ ይዘን እንጠቀምበት ስግጥ የሚለው ቃል ግን መጠቀም እናቁም ወዳችኋለሁ ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ ይህ የውድቀት አዋጅ ነው ብለዋል ታዋቂው ደራሲና የስነ ጽሁፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂ በጣም ይገርማል አይደል ጆኒ የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ ከኛ የለም ቦታ ሎሬኛ እኛንተኛ ሰብ ሰማ የለም የኢትዮጵያ ህዝብ ለምን ማይጠቅም ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል አብርሃም ያለው ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርና ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ጥርሲያስ ለማደ ነው አይኔን አታስቂው አለሴትዮ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል ብዙ ውጣ ውረዶችን አልፈው የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል አዶናይ መኪና ከተሸለመ በኋላ እንቅልፍ ነስቶኛል እንደዚህ መደረጉ ሀገር ላይ ተስፋ መቁረጥ ነው ብለዋልኝ ሰው እኔ ለርሱ ጥያቄ አለኝ በየቀኑ ስለሚደፈሩ ሴቶች በየቀኑ ስለሚሞቱ ሴቶች ሰምተዋል ወይ ለምሳሌ አዶናይ የተሸለመለት በለሚኩራ ክፍለ ከተማ መሪ አካባቢ አንዲት ሴት በታጠቀ ወንድ ቤቷን ሰብሮ ገብቶ ደፍሯታል ሌላ ደግሞ ካገባች 4 ወር የሆናት በጉለሌ ክፍለ ከተማ የምትኖር ሴት ባሏ በቀናት ተነሳስቶ አንቆ ገሏታል ይሄን ሰምተዋል ወይ ይሄን እንቅልፍ ነስቶታል ወይ እንደ ምሁር ለትውልድ እንደሚቆረቆር ዜጋ ምን እየተሰማውት ነው ቅናት ያበሻ ቁርስ ነው ወይ ስራት ቅናት በላ አቤት ያልካመጣ እንደ ማህበረሰብ እንቀናለን አይደል ሰው ሲሳከረት ደስ አይል ሰው ሲያገኝ ሲበላ ሲጠጣ ሲያገባ ሲወልድ ዝነኛ ሲሆን ውስጣችን ሪራ ለምን መሰራችሁ የእጥረት ቲንኪንግ ስላለን የሆነ ሰው ሲሳካለት እኔ አይሳካልኝም የሚል ህይወትን ያልተረዳ ምን ያህል ገበያው ሰፊ እንደሆነ በመትረፍረፍ የተሞላ ዓለም ላይ እንዳለን ያልገባው አምሮ ስላለን እንቀናለን ትቀናላችሁ አይደለ ሰው የሚቀናባችሁ ከሆነ እድለኛ ናችሁ ሰው ስለናንተ በቡና ቁርስ በካፌ በባር በሬስቶራንት ስማችሁን የሚያጠፋ ከሆነ በሶሻል ሚዲያ እድለኛ ናችሁ የሆነ ነገር እየሰራችሁ ነው ማለት ነው እግዚአብሔር አምላክ ለሚቀናችሁ ያብቃችሁ ብዬ ነው መርቃችሁ የሚቀና ልብ ካላችሁ ደግሞ አስተካክሉት ምንድነው ጥቅሙ መቀናት አይገርማችሁ ስትቀኑ ደግሞ ጨጓራችሁ ቅጥል ይላል የሆኑ ሰዎች እግዚአብሔር ሲባርክ ሰዎች ጥሩ ሲሳካላችሁ ስትቀኑ የራሳችሁን በረከት እንዳታገኙ ትሆናላችሁና ሜቢ ታሪኩን እንገልብጠው ሀበሻ ሲባል ተባብሮ የሚሰራ በወንድሙ እድገት ደስ የሚለው የሚስቅ የሚደሰት አይነት ማህበረሰብ መፍጠር ይቻላል እንዴት አስቡበት ምክንያቱም ወጣቶች አናቃቅተው ወደ ስራ እያስገባ ያለ
አሁን ይሄ ምን ይባላል? ስንት አይን አፋር የነበረ ሰው ስንት የቤት ውስጥ ተደብቆ የነበረ ሰው አሁን ፌመስ ሆነ የለ በአዶናይ ምክንያት። አዶናይ እናመሰግናለን። የራምዚን ሪል ስቴት ቲክቶክ አካውንትን 1 ሚሊዮን የማስገባት ቻሌንጅ በአጭር ቀናት ውስጥ እውን እንዲሆን ላቅ ያለ አስተዋጽኦ ላበረከትከው አዶናይ ብርሃንን ከልብ የመነጨ ምስጋናችንን ልናቀርብ እንወዳለን። ከዚህም በኋላ ለምትሰራቸው ስራዎች ሁሉ መልካምን እየተመኘን ወደፊት ዱባይ በምትመጣበት ጊዜ በማንኛውም ሁኔታ የኛ እገዛ ካስፈለገ ራምዚን ሪል ስቴት ላንተ በራችን ክፍት መሆኑን ልንገልጽልን እንወዳለን። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። ዋሽቶ የሚያገኝን ተመሳሳይ፣ ሰርቆ የሚያገኝን ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? የዝነቱ ሁላችንም ለሁላችንም ስንደጋገፍ አይዘጋም የሰማይ ደጃፍ የዝነት በራ። አሁን ታርጌቱ ምን መሰላችሁ? ለምን እሱ ተሰማ ነው። አበሻ በኪሱ ሞደሻ ነው ይዞ የሚዞረው። ቀና ስትል እልው፣ ቀና ስትል እልው፣ ከፍ ልትል ስትል እልው። በቃ ወርታች ነው የሚቀረቅር። ምን ሆናችሁ ነው? በአዶናይ ጉዳይ ጭንቅ ጥብብ ያላችሁ ሰዎች አላችሁ። የመጀመሪያ አዶናይ ካጠፋ ህግ ይጠይቀዋል። በቃ ተጨነቃችሁ፣ ተጠበባችሁ። መደመጥን የሚሰጥህ እድል እግዚአብሔር ነው እድል የሚሰጠው ለመደመጥ። ተውት ይህንን ልጅ። ካጠፋ ህግ ይጠይቀዋል። እሱን ለመጣል ከዛሬ ነገ ይወድቅልናል ብላችሁ በጉጉት እንዲህ ምናምን በቃ እንዲህ ወይ አስመትቱበት ሂዱና እንዲህ ምን ሆናችሁ ነው? ውሃ ጠጡ እስኪ። በጣም ነው የምታሳፍሩት። ዘሀበሻ ዛሬ የሰራውን ዜና አይቼ ስግጥ ፍምስ የሚለው ነገር ትሬንዱ ቢቆም ምናምን። ኧረ በስመ አብ! ኧረ ስንት የሚሰራ ስራ አለ። ኧረ ተው በቃ ልጁን ለራሱ ተውት። በቃ ተጽዕኖ ፈጥሯል። ማመን መቻል አለብህ። በቃ ይችላል። እመን። ሲያጠፋ ህግ አለ ይጠይቀዋል። በቃ ግን ካሁን መች ያስሩዋል ብለህ መንግስት ካሁን መች ደብቋል? መች ነው እንዲህ በኩርኩም በቃ መጎሳቆል ማልቀስ ምናምን ካልሆነ አትቀበሉም ማለት ነው። ውሃ ጠጡ እስኪ ታሳፍራላችሁ። በደንብ አዳምጡት። የራሱን የሰውነት ቅርጽ ከዚህ ወደዚህ የቀየረን ሰው ማለት ነው በምንም ታምር በቃላት ልሰብሩ አትችልም። ምክንያቱም ከዛ ወደዚህ ለመቀየር ማለት ነው በጣም ብዙ ስቴፖች አሉት፣ በጣም ብዙ ሂደቶች አሉት። ዝም ተብሎ ከዛ ወደዚህ ማንም ሰው ስለፈለገ ብቻ አይቀየርም። በጣም ዲሲፕሊን ይፈልጋል፣ በጣም ኮንሲስተንሲ ይፈልጋል፣ የማንነት ለውጥ ይፈልጋል። አዶናይ ደግሞ ይሄን አድርጎ ነው ከዛ ወደዚህ የተቀየረውና ዝም ብለህ መተህ ምናምን ብትንጫጫ አይሰማም። የኔ አባት ሚካኤልን አይሰማም። ምን የምትለውን ነገር አያዳምጥም። ይሄ ሰግጥ ፈምስ ምናምን የሚባለው የቃላት ጨዋታ ብቻ ነው። ቃላት ነው እሱ። ቃላቱን ልታስቀይረው ትችላለህ፣ ሐሳቡን ግን ልታስቀይረው አትችልም። ምክንያቱም ከልብ የመነጨ እውነተኛና ትክክለኛ ሐሳብ ነው። ሲጀመር ደግሞ ከውስጥ ከልጅነት ጀምሮ ቡሊ ሲደረግ የነበረ ሰው ወደዚህ ማይንድ ሴት ወደዚህ አስተሳሰብ መጥቶ አሁን ላይ እንዴትም ብለህ ልትመልሱ አትችልም።